ሰላም ጤና ይስጥልኝ እንደምናምሻችሁ ክብራን አድማጮቼ ሃኒያሊ ነኝ የሰዓቱ መረጃዎች ይዤላችሁ መጥቻለሁ። ቻናሌን ሰብስክራይብ ማድረጋችሁ አትርሱ። ወደ መረጃዎቹ እንለፍ። ታዋቂው አርቲስት ቬሮኒካ አዳነ መነኩሴ መሆኔ አይቀርም ስትል ተናገረች። ታዲያ አርቲስቷም በማህበራዊ ትስስር ገጿም እንዳጋራችሁ ከሆነ መነኩሴ መሆኔ ቆም መድፋቴ አንድ ቀን አይቀርም፣ ምክንያቱም ደግሞ የመነኩሴ ዘር ነኝ ምናምንቴ አላቅም ስትልም አጋርታለች። ሌላው እንግዲህ መንግስት ከንግድ ባንክ የተበደረው 1 ትሪሊየን ብር ዕዳ እንዳለበት ተገለጸ። የኢትዮጵያ ንግድ ባንክ የ8 ወራት የሥራ አፈጻጸም በተመለከተ ለተወካዮች ምክር ቤት የመንግስት ልማት ድርጅቶች ቋሚ ኮሚቴ ባቀረበው ሪፖርት በአጠቃላይ ካለው የብድር ክምችት 1 ትሪሊየን ብር ዕዳ የመንግስት መሆኑን ማስታውቋል። የባንኩ የሥራ አስፈጻሚ ሪፖርት ያቀረቡት የባንኩ ፕሬዝዳንት አቶ አቤሳኖ እንደገለጹት የባንክ የብድር ክምችት 1.39 ትሪሊየን ብር መድረሱም ከዚህ መጠን ውስጥም 74.4% ወይም 1 ትሪሊየን ብሩ የመንግስት ዕዳ መሆኑን ገልጸዋል። የባንኩ ጠቅላላ የብድር ቦንድ ክምችት መጠን ከ1.3 ትሪሊየን በላይ ተሻገረ ሲሆን ከዚህ ላይም የግል ተበዳሪዎች ድርሻ ከ300 ቢሊዮን ብር በላይ መሆኑን ተጠቅሷል። ከተገለጸው አጠቃላይ የብድር ክምችት መጠን በቦንድ የተወሰደው ብድር 66.7% ያህሉ በመሸፈኑ የአብላጫው ድርሻ ሲወስድ 27.62 ቢሊዮን ብር የተጠራቀመ ወለድ መሆኑን ተገልጿል። እንደ ሪፖርተር ዘገባ ከሆነ መንግስት በወሰደው ብድር ላይ 173 ቢሊዮን ብር ወለድ መጠራቀሙን፣ መንግስት ግን ብድሩ ባያቃልልም ንግድ ባንክ ወለዱን መሰብሰብ ታሳቢ ተደርጎ በየዓመቱ ግብር ሲከፍል መቆየቱም አስታውቋል። ሌላው ለሕክምና ውጭ የነበሩት አቶ ጌታቸው ረዳ አዲስ አበባ ዛሬ ጠዋት መግባታቸውን ተገልጿል። ለሕክምና ዱባይ የነበሩት የትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳ ዛሬ ጠዋት ወደ አዲስ አበባ መመለሳቸውን መረጃዎች አሳይተዋል። ወደ ውጭ መረጃዎች ስናልፍ ደግሞ ጸረ ትራምፕ ተቃውሞ በበርካታ የአሜሪካ ከተሞች ተቀሰቀሰ። ከዋሽንግተን ዲሲ እስከ ኒውዮርክ፣ ከቦስተን እስከ ቺካጎ ሎስ አንጀለስ ድረስ በሺዎች የሚቆጠሩ ሰልፈኞች ዋና ዋና ጎዳናዎችን በማጥለቅለቅ በጥር ወር ላይ ወደ ስልጣን የመጡት ትራምፕ ላይ ተቃውሟቸውን በማሰማት ላይ ይገኛሉ። ሰልፈኞቹ በትራምፕ ላይ ተቃውሞ ለማሰማት ወደ አደባባይ የወጡት ፕሬዝዳንቱ ከማህበራዊ እስከ ኢኮኖሚያዊ ጉዳዮች በሚያደራጇቸው አጀንዳዎች ደስተኛ ባለመሆናቸው እንደሆነም እንግዲህ ተገልጿል። የተቃውሞ ሰልፈኞቹ ትራምፕ ያደረጓቸው የፖሊሲ ለውጦች በመፈክሮችና አንድ በአንድ በመጥቀስ ትራምፕ ሆይ እጆን ያንሱ ሲሉም ተደምጠዋል። ክቡራን አድማጮቼ ለሰዓቱ የነበሩ መረጃዎች እነዚህ ነበሩ። ሌሎች መረጃዎች ሲኖር ደግሞ ሰዓቱን ጠብቄ የማጋራችሁ ይሆናል። ቻናሌን ሰብስክራይብ ማድረጋችሁ አትርሱ። መልካም ምሽት ይሁንላችሁ።